ሰላም ውድ የቻናሌ ቤተሰቦች፣ በመጀመሪያ ትናንት ለመጀመሪያ ጊዜ ቪዲዮን በለቀቁበት በ24 ሰዓት ውስጥ ጊዜያችሁን ሰጥታችሁኝ ለተመለከታችሁኝ 23ቱ ታላላቅና ውድ ወንድሞቼና እህቶቼ ከልብ የመነጨ ምስጋናዬን ይድረሳችሁ እላለሁ። ለአንዳንዶች 100 ቁጥር ትንሽ ሊመስል ይችላል። ለእኔ ግን በአንድ አዳራሽ ውስጥ ተቀምጣችሁ የልቤ ስሜት ያዳመጣችሁኝ፣ ለነገው ትልቅ ጉዜ መሰረት የሆናችሁኝ 100 የብርሃን ጨረሮቼ ናችሁ። ይህ ጅማሬ ነው ያሳያችሁኝ ፍቅር ለቀጣዩ ስራዬ ትልቅ አቅም ሆኖኛል ብዬ አስባለሁ። ዛሬ እኔም ሆንኩኝ እናንተ ህይወታችሁን የምንቀይርበትና ወደ ፈለግንበት የትልቅነት ማማ የምንደርስበት 10ሩን ወርቃማ የስኬት ሚስጥሮች በዝርዝር ላካፍላችሁ እወዳለሁ። እና የስኬት ሚስጥሩ አንዱ ምንድነው? ግልጽ ራዕይ መያዝ ነው። ክላሪቲ ኢዝ ፓወር ይባላል። ስኬታማ ሰው ዝም ብሎ ሀብታም መሆን እፈልጋለሁ አይልም። የት መድረስ እንደሚፈልግ፣ ምን አይነት ቢዝነስ እንደሚሰራና መች ማሳካት እንዳለበት በትክክል ቀንና ሰዓት አስቀምጦ በግልጽ ይጽፋል ማለት ነው። እና ግልጽነት ለአእምሮ የመስሪያ ካርታ ይሰጠዋል ማለት ነው። እና ሁለተኛው ደግሞ ዛሬውኑ መጀመር ወይም ደግሞ በእንግሊዝኛው ዘ ሩል ኦፍ ናው ይባላል። ነገ እጀምራለሁ፣ ሰኞ እጀምራለሁ፣ ሁኔታዎች ሲስተካከሉ እሰራለሁ ማለት የተሸናፊዎች ማመካኛ ነው ማለት ነው። እና ስኬታማ ሰዎች ፍጹም ሁኔታን አይጠብቁም እና ዛሬ እጃቸው ላይ ባለው አነስተኛ ካፒታል እውቀትና ስልክ ተነስተው ስራቸውን አሁኑኑ ይጀምራሉ ማለት ነው። እና ይህንን መታሰብ አለበት። እና ሶስተኛው ደግሞ ቀጣይነት ያለው ትጋት ነው። ኮንሲስተንሲ ኦቨር ኢንተንሲቲ ይባላል። ሰው ስኬት የአንድ ቀን ፈጣን ሩጫ ሳይሆን የዘወትር ጉዞ ነው። በአንድ ቀን 20 ሰዓት ሰርቶ ለአንድ ወር መተኛት ዋጋ የለውም። የቀኑ 2 ሰዓት ብቻ ቢሆንም እንኳን ያሰብከውን ስራ ሳይሰለቹ ሳያቋርጡ ለወራት ለአመታት መግፋት ሰማይን ምድርን የሚያናውጥ ስኬት ያመጣል ማለት ነው። አራተኛው ውድቀትን እንደ መማሪያ ማየት ወይም ደግሞ ሪሳይለንስ ይባላል። ውድቀት የስኬት ተቃራኒ ሳይሆን የስኬት አንዱ አካል ነው ማለት ነው። ታዋቂው የስነ ልቦና ባለሙያ ዶክተር ኢዮብ ማሞ እንደሚለው ከሆነ ውድቀት ማለት የትምህርት ቤት ማለት ነው። አንድ ነገር ቢበላሽብህ አልሆነልኝም ብለህ አትቀመጥ። ከዚህ ምን ተማርኩ ብለህ በበለጠ ድጋሚ መሞከር ያስፈልጋል ማለት ነው። እና አምስተኛው ደግሞ የጊዜ ንጉስ መሆን ወይም ደግሞ ታይም ማኔጅመንት ይባላል። በዓለም ላይ ለድሃም ለሀብታምም እኩል የተሰጠው ብቸኛው ጸጋ 24 ሰዓት ነው። እና ስኬታማ ሰዎች ሰዓታቸውን በከንቱ በወሬ በሶሻል ሚዲያ ሱስና ዓላማ በሌላቸው ጓደኞች አያባክኑም። እያንዳንዱ ደቂቃ እሴት ለሚጨምር ስራ ብቻ ነው የሚያውሉት ማለት ስኬታማ ሰዎች። እና ወደ ስድስተኛው ደግሞ ስንሄድ ስድስተኛው ራስን በየቀኑ ማሳደግ ኮንቲኒየስ ለርኒንግ ይባላል። ያንተ ገቢና ስኬት የሚያድገው አንተ በውስጥ ስታድግ ብቻ ነው። እውቀት ባለበት ከቀጠለ ስኬት እዚያው ይቆማል ማለት ነው። በየቀኑ መጽሐፍ ማንበብ፣ አዳዲስ ሙያዎችን ልክ እንደ ቪዲዮ ኤዲቲንግ መለማመድና ራስን ማሻሻል ያስፈልጋል ማለት ነው። እና በጣም አስፈላጊ ደግሞ 7ኛው ነው። አእምሮን ከመርዛማ ነገሮችን መጠበቅ ፕሮቴክቲንግ ዩር ፒስ ይባላል። እና አሉታዊ አስተሳሰብ ካላቸው ተስፋ የሚያስቆርጡና ሁልጊዜ ስለ ችግር ብቻ ከሚያወሩ ሰዎች ራስ መራቅ ያስፈልጋል ማለት ነው። እና አእምሮ ልክ እንደ አታክልት ስፍራ ነው እና መልካም ዘር ካልዘራበት አረም ይበቅልበታል። ስለዚህ አእምሮን በተስፋና በስራ ላይ ብቻ አስጠምደው ማለት ነው። እና ይህንን ካላረጋችሁ በጣም ችግር ነው ማለት ነው። 8ኛው ደግሞ ራስን ከሰው አለማወዳደር your only rival is you ይባላል። ትልቁ የደስታና የስኬት ጠላት ራስን ከሌሎች ከማወዳደር ነው። የማንኛውም ሰው ስኬት እንጂ በስተጀርባ ትግሉ አይታወቅም። እና ማወዳደር ያለበት የዛሬውን ማንነትን ከትናንቱ ማንነት ጋር ብቻ ነው። እና ከትናንቱ የተሻልክ ከሆንክ አንተ ስኬታማ ነህ ማለት ነው። 9ኛው
የገንዘብ አያያዝ ጥበብ፣ ፋይናንሻል ዲሲፕሊን። ሀብታም መሆን ማለት ብዙ ማግኘት ብቻ ማለት አይደለም። ያገኘኸው ገንዘብ በአግባቡ ማስተዳደር ብቻ ማለት ነው እና ከምታገኘው ገቢ ላይ የተወሰነውን ለወደፊት ቢዝነስ ኢንቨስት ለማድረግ መቆጠብ እና አላስፈላጊ ወጪዎችን መቀነስ የስኬት ቁልፍ ነው ማለት ነው እና 10ኛው እምነት፣ ምስጋና እና ትህትና ይባላል። በእንግሊዝኛው ደግሞ ፌዝ ኤንድ ግራቲቲዩድ ይባላል እና ዛሬ እጅ ላይ ስላለው ትንሽ ነገር ሳታመሰግን ነገ ትልቅ ደረጃ ላይ አትደርስም እና አሁን ያለህን ጤና፣ እውቀትና ጥቃቅን እድሎች ማክበር የትልቁ በረከት መክፈቻ ነው ማለት ነው። ፈጣሪን አምነህ ሰውን አክብረህ በትህትና ስትሰራ መንገዶች ሁሉ ይከፈታሉ ማለት ነው እና ውድ የመቶዎቹ የቻናሌ ቤተሰቦች እና አዳዲስ ተመልካቾች ህይወታችሁን በአንድ ላይ የምንቀይርበት ጉዞ ዛሬ ጀምሯል ማለት ነው። ቪዲዮን ጥንካሬ ከሰጣችሁ ላይክ ማድረጉን፣ ለሌሎች ደግሞ ወጣቶች ሼር ማድረግና ቀጣይ የህይወት ምክሮቼ እንዲደርሳችሁ ሰብስክራይብ ማድረጉን እንዳትረሱ። አብሬያችሁ ነኝ። ወዳችኋለሁ። አመሰግናለሁ።